ዩቲዩብ ላይ ታገኙታላችሁ። ኬካ ሚካኤል መሳለሚያው ቶሎ በላ ታድ ነው ማስታወቂያ ይሄንን ምን እንደጋር እንሞክረው አምሽ ሰው እናትና አባቱ ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህንን ቃል በሉልኝ። ሰው እናትና አባቱን ይተዋል፣ ይጥላል ይላል። ጮክ በሉ። ይጥላል ይላል። ምንድን ነው የሚለው? ይተዋል ምን ማለት ነው? ይተዋል ማለት ምን ማለት ነው? ይጥላል አይደለም። ይተዋል ማለት እናትና አባትን ባለትዳሮች በስጋና በነፍሳቸው ነው የሚተዋቸው። በስጋ ከወላጆቻቸው ራቅ ብለው ለመኖር ግዴታ አለባቸው። እናትም ጎራ አባትም ጎራ እያሉ ለሙሽሮቹ ልጄ ከሳች ልጄ ጠቆረ እየተባባሉ ትዳሩ እንዳይናጋ በስጋ ራቅ እንላለን። በስጋ እንተዋቸዋለን፣ በነፍስ እንተዋቸዋለን። በነፍስ እንተዋቸው። እንዴት አድርገን ነው አባትና እናታቸው እንተዋቸው? ባል ስለ ሚስቱ ወላጆቹን አያማክርም። ሚስት ስለ ባሏ ወላጆቿን አታማክርም። ነውር ነው። ሰው አባትና እናቱን ይተዋል ማለት ይሄ ነው። በመንፈሳችን ወገኖች አሉላቸው ወላጆቻችን ናቸው። ወላጆች